ሰላም ጤና ይስጥልን። በዓለም ዳርቻ የምትገኙ ውድ ወገኖቼ በያላችሁበት ሰላማችሁ ይብዛ። ይህ ቻናል በስደት ህይወታችሁ ውስጥ ሁል ጊዜ የብርታት የተስፋና የትዕግስት ስንቅ የሚሆናችሁ አጋራችሁ ነው። ሰብስክራይብ በማድረግ ቤተሰብ ይሁኑ። ላይክ እና ሼር በማድረግ ለሌሎች አጋሩ። ዛሬም እንደተለመደው በአዲስ ርዕስ መጥቻለሁ። አብራችሁን ቆዩ። ስራችንን እናክብር። ትውልድ የሰለጠነባትን እትብት የተቀበረባትን ሀገርህን ጥላ የተሰደድከው በምቾት ፍለጋ እንዳልሆነ አውቃለሁ። ስደት ትልቅ መስዋዕትነት ነው። ዛሬ የምትሰራው ስራ ትናንት ሀገርህ እያለ ካለምከው የተለየ ሊሆን ይችላል። ምናልባትም በህይወቴ እሰራዋለሁ ብለህ ያላሰብከው አዲያም ሌሎች ዝቅ አድርገው የሚመለከቱት ስራ ሊሆን ይችላል። ግን አንድ እውነት ልንገርህ፣ ዛሬ የምትሰራው ስራ ማንነትህን አይወስንም። ማንነትህን የሚወስነው ስራህን በምትሰራበት ክብርና ታማኝነት ነው። ስራችንን እናክብር ስንል ዝም ብለን አይደለም። የመጀመሪያው ምክንያት ላብህ ንጹህ ነው። በወረቀት ላይ የተጻፈው የስራ መጠሪያ ምንም ይሁን ምን በእጅህ የምታገኘው በሀቅ ጥረህ የሰራኸው በራስ ላብ ያመጣኸው ነው። ሌብነት፣ ማጭበርበርና ተንኮል የሌለበት ስራ ትልቅ ክብር አለው። ሁለተኛ ምክንያታችን ለሌሎች ድልድይ ነህ። ዛሬ አንተ እዚህ በስደት ሆነ የምትከፍለው መስዋዕትነት እዚያ ሀገር ቤት ላሉ ወገኖች፣ እህትና ወንድሞች የህይወት ዋስትና ነው። አንተ እዚህ ስትደክም እዚያ ህይወት ይቀጥላል። ህልሞች እውን ይሆናሉ። ይህ የጀግንነት እንጂ የውርደት ስራ አይደለም። ሶስተኛ ምክንያታችን ይህ የሽግግር ወቅት ነው። ዛሬ የምትሰራው ስራ ነገ ለምትደርስበት ትልቅ ደረጃ መሰላል ነው። ዓለምን የለወጡ ታላላቅ ሰዎች ታሪክ ቢመረመር መጀመሪያ የጀመሩት ከተራ ከሚመስሉ ስራዎች ነው። የስራ ትንሽ የለውም። የስራ ትንሽ የሚሆነው ሰነፍና ሰርቶ መኖር የማይፈልግ ሰው እጅ ላይ ሲገኝ ነው። ስለዚህ ወንድሜ፣ እህቴ፣ ዛሬ ጠረጴዛ ስታጸዳ፣ እቃ ስታጓጉዝ፣ ህፃናት ወይም አረጋውያን ስትንከባከብ፣ ግንባታ ላይ ስትደክም ወይም በማንኛውም ስራ ላይ ስትሰማራ አንገትህን ቀና አድርግ። አንተ ጠንካራ ነህ። ከሀገሩ ወጥቶ ቋንቋና ባህልን ተቋቁሞ በራሱ ጥረት ራሱንና ቤተሰቡን የሚደግፍ ሰው ባለ ታሪክ እንጂ ተሸናፊ አይደለም። ሊያጠፉ የሚፈልጉ ሰዎችን አትስማ። ሰነፎች በሚሰጡ ግምት ቦታህን አትወስን። ዛሬ የምታደርገው ነገር ሁሉ ምርጡ ስራ ሰርተህ እለፍ። ስራህን ስታከብር ነገ ስራ አንተን ያከብረሃል። ብርቶች ስደተኞች፣ ውድ እህቶቼና ወንድሞቼ፣ ብርታቱን ጥንካሬውን ፈጣሪ ይስጣችሁ። ዛሬ የምታልፉበት ድካም ነገ በስኬት እንደሚተካ ሙሉ እምነት ይኖራችሁ። ይህ ቪዲዮ ካበረታታችሁ ለሌሎች ስደተኞች ጓደኞቻችሁ ሼር አድርጉ። ቻናሉን ሰብስክራይብ በማድረግ ቤተሰብ ይሁኑ። አስተያየት በኮሜንት ያጋሩን። በሚቀጥለው ቪዲዮ እስክንገናኝ ሰላም።